የሴትን ሞራል ለማንሳት ሰው መጣር ነው ያለበት። በተለይ ኢትዮጵያዊ የሆነ ሁሉ። ምክንያቱም ሴቶች እንኳን በኢትዮጵያ በዓለም ዙሪያ ዲስክሪሚኔት የሚደረጉበትና ከብዙ ነገር ወደኋላ የቀሩበት ሁኔታ አለ። ስለዚህ እኔ ደፍሬ ስወጣ ሲሆን የሞራል ሰፖርት ነው እንጂ የሚሰጠኝ ሞራሌን ለማድቀቅ የሚነሳ የጭንቅላቱን ወይም የአይምሮውን ደረጃ ደካማነቱን የሚያስረዳ ነው። ኢቢኤስ ሚዲያ እኔን ጠርቶ ኢንተርቪው አድርጎኝ ስለ ኢንተርቪው ምንም አይነት ኢንፎርሜሽን ሳይሰጠኝ እንዲሁ የውሃ ሽታ ሆኖ ቀርቷል። ያ ስለቀረ አይደለም የጠሩኝ እነሱ እንጂ እኔ አይደለሁም ወደ እነሱ ሄድኩት። ጠሩኝ። መጀመሪያ አይሆንም አልኩ፣ አሳመነኝ፣ ሄድኩ ወደዛ ሚዲያ። ትልቅነቴን ነግሮ ነው የወሰደኝ። ዌል እኔ ትልቅ ነኝ አላልኩም፣ ግን ትንሽም ነኝ አላልኩም። እግዚአብሔር ያጎደለብኝ ነገር የለም ከጤና አኳያ። ግን ምንድነው እድገት ማቴሪያሊ ወይንም በሌላ ነገር እድገት የሚመጣው ምንድን ነው? አዛን ኢትዮጵያን ልንገራችሁ፣ የአካባቢው ሰው ደግ ሩህሩህ ሲሆን እና እንድትሰራ ሲፈቅድልህ ነው። እኔ ጣፋንታይ ሆኖ እንድሰራ አልፈቀዱልኝም ሰዎች። በጣም አንገላተውኛል። በጣም ዲስክሪሚኔት ተደርጊያለሁ። በጣም ብዙ ችግር እንደደረሰብኝ መድገብም አያስፈልገኝ። ታውቁታላችሁ መላው የኢትዮጵያ ሕዝብ። ግን ምንድን ነው እንዳልኩት፣ ያውም ጋዜጠኛ ያውም ሚዲያ ሴቶችን እንድንነሳሳ ሰፖርት ማድረግ ሲገባው በእኔ ሞራል ለምን እንደተጫወተ ልረዳ አልችልም። እጅግ በጣም ያሳዝናል። መጀመሪያ ነገር ማወቅ ያለባቸው ኢቢኤሶች እነሱ የሚመርጡት ሰው ሊኖር ይችላል። እነሱ ሊያሳድጉ የሚፈልጉት ሰው ሊኖር ይችላል። መልካም ነው፣ ይታወቃል። በአድሎና በሪጀክሽን የሚሰቃይ ምድር ነው ኢትዮጵያ። ይህን እናውቀዋለን። ምንም ችግር የለም። ያ ግን ማወቅ ያለባቸው እኔ ከማንኛቸውም እንደማላንስ ነው። እናንተ ከራሳችሁ በምንም መንገድ እንኳን አላንስም። እኔ ኢንተርቪው ጠይቂ ብላችሁኝ ሰው ጋር ብታቀርቡኝ ከእናንተ የበለጠ ኢንተርቪው ልጠይቅ እችላለሁ። ይቅርታ አድርግልኝና እግዚአብሔር ምንም ነገር ያሳነሰኝ ነገር የለም። ኤኒዌይ የጣፋንታ ጉዳይ ነው። እጣፋንታ አንዳንድ ሰው ከባዶ አንስቶ ያውም ታሌንት ሳይኖረው ምን ሳይኖረው ወደ ላይ የሚሄድበት ሁኔታ ያለበት አካባቢ መሆኑ ይታወቃል። እሱ አይደለም። እኔ ራሴን አላሳንስም፣ ግን ቀድሜም ደግሞ ትልቁ ወንበር ላይ ልቀመጥ የምል አይደለሁም። ምክንያቱም አይ ቢሊቭ ኢን ጎድ በእግዚአብሔር ስለማምን ነው። ስመጣም ብዙ አልጠበቅኩም ከእናንተ። ግን ይሁንና ሪስፔክት አድርጌ አክብሬ መጥቻለሁ። መስላችሁኝ ትልቅ ሚዲያ መስላችሁኝ። እናንተ ግን እጅግ በጣም የሚያሳዝን ስራ ነው የሰራችሁት። አሁን ይህንን ያመጣሁት በድጋሜ ለምንድን ነው? ሰዎች እየጠየቁኝ ነው። ባለፈው ስላሳወቅኩኝ ይጠይቁኛል። ምን ደረሰ ይሉኛል። እኔ ኢንተርቪው ካሁን በኋላ እንዲወጣም ፍላጎቱ የለኝም። እናንተ ግን ምን ያህል ያነሰ ጭንቅላት እንዳላችሁ በምንም ተአምር ምንም ሪስፔክት የማላረጋቸው ሚዲያ መሆኑን እንድታውቁት ያስፈልጋል። 1000 ሰው ሊከተላችሁ፣ ሚሊዮን ሊከተላችሁ ይችላል። ገባችሁ? ምክንያቱም ወከባ ስለሆነ። ግን በትዕግስት ሰው ካሰበው ለምን ያንን አደረጋችሁት? በጣም ሞክራችሁ ሞራሌን ለመንካት ሞክራችኋል እና እጅግ በጣም ያሳዝናል። በእውነት ነው የምላችሁ። ኢቢኤሶች በጣም እጠላችኋለሁ። ጥሩ አልሰራችሁም። እግዚአብሔር እንደ ስራችሁ ይክፈላችሁ። ሌላ ምለው ነገር የለኝም። ግን ማንም ሰው ኢትዮጵያኖች እወቁ፣ እግዚአብሔርን እናምናለን ካላችሁ ኢትዮጵያኖች፣ አላህን እናምናለን ካላችሁ ፕሊዝ የሴቶችን ሞራል ለመንካት አትሞክሩ። ምክንያቱም ኢትዮጵያ እየተሰቃየች ያለችው በሴቶች መገፋት የተነሳ ነው። ይህን እንድታውቁት ያስፈልጋል። ገባችሁ? እኔ እኮ
ስናገር ሚዲያ ላይ ወጥቼ ፕሬዚዳንት ሆናለሁ ብዬ አይደለም፣ ወይ የጠቅላይ ሚኒስትር ቦታ ይዛለሁ ብዬ አይደለም። ግን ምንድን ነው ግፍና አላደለ ጥቃት እሱን ሌሎች ላይም ዳግም እንዳትሰሩት በማለት ነው የመጣሁት። ለዚህም እግዚአብሔርን አመሰግናለሁ። ምክንያቱም ቃላትን ሰጥቶ ጤናውን ሰጥቶ በቃ አላደለ ይሄ ሚዲያ እስከሚከፈት ድረስ እግዚአብሔር አኑሮኝ ፈቅዶ ሁሉንም ነገር ተናግሬዋለሁኝ። ግን ኢቢኤሶች ጥሩ ሚዲያ አይደላቸው። ዘወርስት እኔ በዘመኔ አልኳቸው በቃ የወረደ ሚዲያ ያየሁት ኢቢኤስ ሚዲያ ነው። አይም ሶሪ። ታዳላላችሁ፣ ሪጀክት ታደርጋላችሁ፣ የምታደርጉትንም አታውቁም። እንደውም እናንተ ጋር ከመጣሁ በኋላ ፌስቡኬ ይሄ ምንድን ነው ቲክቶኬ በጣም ተዛብቷል። ቁጥሩ እንኳን ሊያድግ አልቻለም። እንደውም እየወረደ ነው የሄደው። ሞባይሌን ሰጥቻችሁ ገብቻለሁኝ። ኢንተርቪው ስጠይቁኝ እኔም አብራኝ ያጀበችውም ልጅ እኛ ሁለታችንም ፖርሳችሁን ስጧላችሁ ሰጠን። እኔ አላጠፋሁትም ሞባይሌን። ስለዚህ እንደዛ መሆኑ በጣም ያሳዝናል። በእርግጥ እኛ ገንዘብም አልጠፋንም ምንም አላለም። ግን ሞባይሌ ላይ ምናልባት በቃ እሱን ለመነካካት የሆነ የጠራችሁ የሚል ጥያቄ አስነሳው። ምክንያቱም እንድትታመኑ አልሆናችሁም። አይም ሶሪ ኢትዮጵያኖች፣ ይሄ ህይወት ነው። ሞራሌ ሲነካ ማልወድ ሴት መሆኑን ታውቃላችሁ። ምክንያቱም ሰዎች አውሬ እንደሆን ፈልገው ነበር። እኔ ግን ነብር ሆኜ ወጥቻለሁ። ታውቃላችሁ፣ ነብር ነኝ፣ አትንኮይ ባይ ነኝ። አመሰግናለሁ። ሰላማችሁ ይብዛ። ባይ ባይ ኢትዮጵያኖች፣ ወዳችኋለሁ። እንደዛ ነው።